አሁንም ከስራ ያላችሁ አስተውሉ። ተውሂድ አስማ ወሲፋትን ዲፋይን አድርገ ነው ብለው አሁንም አይመልስም። እኔን ነው አታክ የሚያደርገው። በደንብ አስተውሉ። በመጀመሪያ ደረጃ ልመልስልህ ያልኩኝ ለመስማት ፍላጎት ያለ አይመስለኝም። ተውሂድ አስማ ወሲፋት ማለት አንድ ሰከንድ ስጠኝ። ፈጣሪ ሃይማኖት አለው የለውም የሚለውም በትክክል አልመለስከልኝም። አንደኛ ከራስህ ማስረጃ እንዲሰጠኝ እፈልጋለሁ። ፈጣሪ ሃይማኖት አለ። ይበቃል። በዚህን መጠን የየ ካልክ ይበቃል። ከስር ያላችሁ ወደምታዘቡ ፕሊስ ከአዳ እንደቢይዝ ካሳየው ጥሩ ነው። ከስር ላሉት ጥሩ መማሪያ እንደው ማምጥተልናል። ላላ ሻዳ ዞ ሙስሊም የሆነው ከፍሮ ነበር ማለት ነው። ኤኒዌይስ ቀላል እንደዚህ አይነት ዳርቲ ጌም ተጫውተ ፖለቲካ ሰርች ፎይ እወጣለሁ ካልክ ተሳስተሃል። ማን ቤት እንደገባ አታውቅም ማለት ነው። የዚህችን የጠፍር ቆሻሻል ፖለቲካ ሰርተ መወጣበት ቤት አይደለም። ተራግፈ አራግፈን የምንለቅ ቤት ነው አይደለም። አንተ ኡስታዞች ፖለቲካ ነው ቤት አይሰሩ። ተሳስታችሁ ማለት ነው። ኤኒዌይስ ስቲክ ፖይንቱ ላይ አርጉ፣ እንትኑ ላይ ርዕሱ ላይ አርጉ። ዲስከስ ማድረግ ይቻላል። አሌስ ፎይን አታክ አድርጌ ሰንበዲን ተች እንደዚህ አድርጌ እንደዛ ወጥቶ እንደዚህ ገብቶ እንደዚህ ሄዶ ርዕስ ሽፍት አድርጌ አይቻልም። ወደች ለዘመናት የፎገራችሁት ይበቃል በአረብኛ። ህዝቡን የሸወዳችሁት ይበቃል በአረብኛ። ሰብስክራይብ ያላደረጋችሁ ካላችሁ ከ3000 ሰዎች ግቡና ሰብስክራይብ አድርጉ። ሜምበር መሆን የምትችሉ ሜምበሩ ነው። እሺ ዴቫ፣ ሁላችሁም የፎይን ዩቲዩብ የተከታተላችሁ ሰብስክራይብ ያደረጋችሁ፣ እዛ ዩቲዩብ ላላችሁ ደግሞ ሁላችሁንም ሰላም ብለናል በያላችሁበት። እሺ ሀስቡን አለሃለሽ አላ። እሺ ሙስሊም ነሽ? ነኛ። እፎ ጠይቆሽ ነበር የስምሽን ትርጉም። የስሜን ትርጉም ለመናገር እኮ አይደለም የመጣሁት። አይ ለዛ መጣሽ እኮ አላልኩም እኔ ስለጠየቀሽ ብዬ ነው። መመለስ ከፈለሽ መመለሰው፣ ካልሆነ ደግሞ አልመልስም ማለት ይችላል። ቁርአንም መጽሐፍም አነጻጽሬ ነው ማስተምራቸው አይደል እንደ ያለው እዚህ። በእሺ ወደ ጉዳዩ በቃ ጥሩ። እሺ ተውሂድን አስተምሪን። ተውሂድ ምንድን ነው? ቅድም እኮ ተናግሬያለሁ ወጥቼ ነው። እኔ ሙስሊም ነኝ፣ በአንድ አላህ የምገዛ ነኝ። አንቺ ምንድን ነሽ እኮ አይደለም ጥያቄው። በእስልምና አስተምሮ ተውሂድ ማለት በአንድ አላህ መገዛት ነው። በአንድ አላህ በጥራቱ ማመን ነው። ሌላ ምን አንድ ማለት ነው? አንድ አላህ ምኑ ነው አንድ ያልሽው? ማለት አንድን ላብራራለህ? አዎ ምኑ ነው አንድ የምትይው? አንድ ፈጣሪ ኖ አንድ ብለሽ የጠራሽው ምኑን ነው? አንድ ምን ነው የሚያመለክተው? ቁጥር እንድልፈልገህ ነው? እኔ እንጃ። አንቺ እኮ ነሽ አስተማሪዋ። ስለዚህ ለምሳሌ አላህ አንድ ነው ስትይ ከዛ አንድ ሰው ምኑ ነው አንድ ያልሽ የሚልሽ ምን ብለሽ ነው የምትመልሺው? አይባልም። አሁን ለምሳሌ አንድ ሰው አየው ስልህ እኔ ምኑ ነው አንዱን ያየሽው ይባላል? እንዳይባል። አዎ ይባላል። አሁን ለምሳሌ እፎይን አየሽው አይደለ? አንድ ሰው አየው ካልሽ አሁን አየሽው ሲባል ምኑን እየገለሽ ነው? ፊዚክሊ ያለውን ነገር የሚታየውን ነገር እየገለሽ ነው አይደል? ፐርፌክት። ስለዚህ አላህ አንድ ነው ስትይ ምኑ ነው አንድ ያልሽው? በእኔ ቁጥር ነው፣ ግን በቁርአኑ ቁጥር አይደለም። እኔ አንድ ማለት ቁጥር ነው እንደገና አይደለ? እኔ በምለው ቁጥር ነው። ኖ እኔ አንቺ አንድ ያልሽው ቁጥር ነው ቁጥር አይደለም። አላህ አንድ ነው ስትይ አንድ ያልሽው አካሉን ነው፣ ባህሪውን ነው፣ ሲፋቱን ነው፣ ዛቱን ነው፣ ምኑ ነው? ሁሉ ነገሩ በቃ አላህ አንድ ነው። ሁሉ ነገሩ አንድ ነው። አላህ አንድ ነው። ኦኬ ለምሳሌ አሁን አላህ ባት አለው አይደል? ቁርአን ላይ የተገለጹት አካላቶች በሙሉ አሉት። ከዚህ በፊት እንደተነጋገራችሁት ይሄ እንደዚህ አይነት ነገር አለው ቁርአን ላይ እንደተባለው ቁርአን ላይ ያሉትን ግልጽ የተደረጉትን ግልጽ አድርገን እናምናለን። ግልጽ ያልተደረጉትን ደግሞ ግልጽ አይደለም። ጥሩ። ባቱ ለምሳሌ የቂያማ ቀለት ባቱ ከመገለጡ በፊት እኔ አላህ ነኝ ሲላችሁ አንተ አላህ አይደለም ትሉታላችሁ። ያ አላህ አይደለም ብላችሁ አይደለም ያላችሁት ምኑ ነው? አንዱ ነው ካልሽው ባህሪ ውስጥ ምኑ ነው? አላህ የሚያለው ማን ነው? የቱ ነው? እንደዚህ እናንተ ናችሁ ሙስሊሞች። የት አለ እንደዚህ የተባለው? እሺ
በጣም ጥሩ። እሱን ላሳይሽ። የቂያማ ቀለት መጀመሪያ ላይ አይሁዶችና ክርስቲያኖች አይደሉ ወደ እሳት የሚወረወሩት? ማን ሲቀሩ? አማኙ ሙስሊም ሙሚን ሲቀር አይደል? እሺ ቆይ ልክፈትልሽ። ፎይ ትልቁ ላይ መሆን ይችላል ወይስ ዩቲዩብ ላይ እንትን ይልባል? አዲስ ወሳይ። እሺ ኦኬ። እሺ ይኸው ላውጣልሽ። ሰሂህ ቡኻሪ አረብኛ ትችላለሽ አይደል? ካልሆነ ያስወጣት ወንዶስ ፖዝ መልሽ ተመለሽ። ካልሆነ እናስወጣሻለን። እሺ ይቀጥል። ቀጥል። ወለየዋ ተመለሽ። ይኸውልሽ ሰሂህ ቡኻሪ የማነበው 7439 ነው የማነበው። ይታሻል? አይታየኝም። አሁንስ 7439 ቡክ 97 ሀዲስ 65 ነው የማነበው። አሁን አስተውይ ጥያቄን። አላህ አንድ ነው ብለሽኛል። አንድ ነው ስትይ ምኑን ነው አንድ ያልሽው ያልኩት ለዛ ነው። ምክንያቱም ሲገለጥ እኛ አናቅህም ይሉታል። አይተውት ያን አካል አናቅህም ይሉታል። ከዛ በኋላ ደግሞ በምንድን ነው የምታውቁት ሲባሉ በባቱ ይላሉ። ሁለት አካል ነገር ነው እዚህ ጋር እያሳያለሁ። ላምብልሽ እንግሊዝኛ ወይስ አረብኛ? የቱን ነው የምችው? የትኛውን አውጥቼ ላሳይሽ? ችግር የለውም። አንተ እንደስ ባለህ ይኸው። እሺ then the almighty will come to them። ማን ይቀራ ይላል እዚህ ጋር they will say we partnered እና we heard call of a proclaiming saying let every nation እያንዳንዱ ሰው የሚያመልከውን ነገር ያዝ ይጠብቅ የሚል አዋጅ ታወጀ ይላል። አንድ ሚውት አድርጉልኝ የገባችሁ ሰዎች ፕሊዝ። እሺ ከዛ ምን ይላል? ይኸው እዚህ ጋር ማን ቀረ ይላል? አይሁዶችና ክርስቲያኖች ወደ እሳት ተባረው till there remain those who used to worship Allah አላህን ብቻ የሚያመልኩት አላህን በብቸኝነት የሚገዙት የሚያመልኩት ቀሩ ይላል። እነዚህ አላህን በብቸኝነት የሚያመልኩት እነማን ናቸው? ሙስሊሞች። Thank you በጣም ሙስሊሞች። both the obedient ones and the mischievous ones and some of the people of the scripture ከዛ then the hill will be presented to them it were as a miracle ማለት ነው። ኦኬ ከዛ you then the almighty will come to them in a shape ይላል። እዚህ ጋር ለምልሽ እንዲታይሽ then the almighty will come to them in a shape other than the one which they saw the first time መጀመሪያ ባዩት ሳይሆን ባላዩት ቅርጽ ወይም አካል ወይም መልክ ይመጣባቸዋል። and he said I am your lord እኔ አምላካችሁ ነኝ ይላቸዋል እናንተ ሙስሊሞቹ። and they will say you are not our lord ይሉታል። አንተ አምላካችን አይደለም ይሉታል። ከዛ none will speak but the prophet ከመሐመድ በቀር ሌላ ሰው ጸጥ ይላል፣ ማንም አይናገርም። ከዛ ታዲያ በምንድን ነው የምታውቁት ሲባሉ do you know any sign by which you can recognize him? ታዲያ በምንድን ነው የምታውቁት? ተገልጦ እኔ አምላክ ነኝ ሲል አላህ ነኝ ሲል አላወቃችሁትም? አይደለህም ብላችሁታል። ታዲያ በምን ታውቁታላችሁ ሲባል ባቱን ሲገልጥ ይላሉ። አሁን አላህ አንድ ነው ያልሽው ያ አንዱ አላህ ተገልጦ አላቅም ያላችሁት የትኛውን ባህሪውን ነው አካሉን ነው? የትኛውን አላቅም ያላችሁት? አላቅም አላልንም። አልተረዳውም አንተ አይልም። አረ እሺ አረብኛ ተነባላችሁ እዚህ ጋር ያላችሁት? በአማርኛ ነው። ይኸውልህ ሌሎችም አሉ አይደል? እዚህ የዳንተ እምነትም አሉ እዚህ ጋር በአማርኛ ቀይርና ማለት ነው። ከመጀመሪያው ሱራው ጀመረ አረብኛ ተነባላችሁ? መጀመሪያ እንደዚህ አሉ ሙእሚኖች አሉ የሚለው ነገር ከመሀል ቆርጠ ሳይሆን የምታወጣው ከመጀመሪያው ጀመረ ማለት ነው። ምን ይሄው ከመጀመሪያው ጀምሮ እናንተ እንግዲህ ታነባላችሁ። ሹፍ መጀመሪያ ሲጀመር ማለት ነው። የዛሬው ርዕስ ምንድን ነው? አይደለም ታነባላችሁ። አንተ ሲጀመር የሆነ ነገር ለማውጣት አሁን ለምሳሌ ማለት ነው ልንገርህ፣ ብዙ የማያውቅ ሰው አለ። ታነብታለም ለምን ታነብልኝም? ታነቢያለሽ። ማንበቡ አይደለም ይሄ ቁርአን ማንበብ አይደለም። እኔ እያልኩ ያለው ማለት ነው ተውሂድ ነው። ዛሬ ጥያቄያችን ስለ ተውሂድ ልንጠይቅ ነው አለ። ተውሂድን ትጠይቁ ታዲያ
የአላህን አካል ምን አመጣው እዚህ ጋር? አንዴስ ለምን አንድ ነገር ስትጠይቁ ያንን ሰው አጠጋቢ ሲሰጣችሁ በሌላ ነገር ደግሞ ትመጡና ያንን ለምን አካሉን ተውሂድ ከሆነ ተውሂድ መጠየቅ ነው። እሺ ያዳመጥሻ ለምን አካል እንደጠየቁሽ ንገርሽ። በአካሉ አንድ ነው ስላልሽ ተውሂድ ማለት አላህ በአካሉ በባህሪው ነው በአካሉ ነው አላልኩም። እኔ አሁን ለምሳሌ አላህ አንድ ነው አልኩት። በአላህ አንድ ነው አልኩት። ሳራ ሚውት አርጉ ፕሊዝ፣ ሚውት አርጊ እህቴ። አንዴ ከአንድ ሰው ጋር ነው የማወራው። እሺ አላህ ተውሂድ ማለት አላህ አንድ ነው ማለት ነው አልሽኝ አይደል? አላህ አንድ ነው። ኦኬ አላህ በሲፋቱ በዛቱ በእነዚህ ሁሉ አንድ ነው ማለት እያንዳንዱ አካሉ ነው የጠየከኝ አሁን ወይስ አንድ የሚያመለክተው እኮ አንድ ነገር ነው እኮ ምኑ ነው አንድ ያልሽው? አካሉ ነው አካሉ አንድ ነው። በምንም አንገልጸውም እኛ ፈጣሪያችን እንደዚህ ነው አንድ በቃ አላህ አንድ ነው ብለን ነው የምናምነው። ኦኬ አካሉ ከጠየከኝ ደግሞ አካሉ አማርኛውን አንብቢውና ይኸው በአማርኛ ብለሻል። ይኸው ሳሂህ አልቡኻሪ በአማርኛ ከ2 ላይ አምጥቼልሻለሁ። እኔ አማርኛውን ካመጣው ወሎያ ፕሊዝ አንድ ሚውት አድርጊልን እስቲ። ይኸው ላንብብላት። እሺ መጽሐፉን አሳያት። ከበሩ ራሱ መጽሐፉ የሐዲሱ እንደሆነ አሳያት። ይኸው ሳሂህ አልቡኻሪ ልክ ነው አቋም ገጽ 30 ሐዲስ 30 ላይ የሱጁድ ትሩፋት ብሎ ያስቀመጠና ምን ይላል? አቡ ሁረይራ እንዳስተላለፉ ሰዎች የአላህ መልእክተኛ ሆይ በቂያማ ቀን ጌታችንን እናየዋለን በማለት ጠየቁ። ግልጽ ባልና ደመና በሌለበት ሌሊት የማንኛው ነው እየደረበ ያለው? የሷ መሰለኝ። ኦኬ ዲያቆን ነበር። እሺ ግልጽ ባልና ደመና በሌለው ሌሊት ሙሉ ጨረቃን ለመመልከት ትንጠራራላችሁን ትጋፋላችሁን ብሎ ጥያቄ ጠየቀ። የለም አንጋፋ ማለት የአላህ መልእክተኛም አሉ ደመና በሌለው ቀን ፀሐይን እንመለከታለን ብላችሁ ጥርጣሬ ይገባችኋልን? ኧረ አይገባንም አሉ። ኦኬ በፍጹም አሉ። በተመሳሳይ ሁኔታ አላህንም ትመለከቱታላችሁ በቂያማ ቀን። በቂያማ ቀን ሰዎች እንዲሰበሰቡ ይደረጋል። የሚገዙትንም እንዲከተሉ ይነገራቸዋል። ከነዚህ መካከል ፀሐይን የሚከተል አለ፣ ከእነርሱም ውስጥ ጨረቃን የሚከተል አለ፣ ሌሎችም ደግሞ ጣዖት ይከተላሉ። ይህ ኡማም ብቻ ከመናፍቃን አባላት ጋር ካለ በኋላ ይተዋል ካለ በኋላ አላህ ይመጣና እኔ ጌታችሁ ነኝ ይላቸዋል። ከዛ እነሱም ይላሉ ጌታችን እስኪመጣና እኛ እስክንገነዘበው ድረስ ከዚህ ቦታ አንለቅም ይላሉ። ማንን ነው የሚሉት? አላህን ራሱ። አላህ መጥቶ ምን ይላቸዋል? እኔ ጌታችሁ አላህ ነኝ ሲላቸው አላህን ራሱ አይ አንተ አላህ አይደለህም፣ አላህ እስኪመጣ እንጠብቀዋለን፣ ከዚህ ቦታ አንለቅም ይላሉ። አላህ ወደ እነሱ በድጋሚ ይመጣል ይላል። በድጋሚ ይመጣና እኔ ጌታችሁ ነኝ ይላቸዋል። አንተ ጌታችን ነህ ይሉታል። መዝሙረ ያሬድን እፈልጋለሁ። እኛ አንተ ዝም በል። የኢምራንን ውይይት ተቀበላል። ሚውት አድርጊ የታለ? እሺ ሐስቡን አለሽ? እሺ እዚህ ጋር አሁን አላህ ቅድም አንድ ነው ብለሽ ነው የሚለው ጌታችን ነህ ነው የሚለው። አንዴ ቆይ ቢላል እያነበብነው ስለሆነ ችግር የለውም። አንዴ ቢላል እዚህ ጋር ሚላል ይስታነቢው አላህ ይመጣና እኔ ጌታችሁ ነኝ ይላችኋል አይደል? ጌታችን እስኪመጣና ይላል። አይሹ እኔ ጌታችሁ ነኝ ሲላችሁ አዎ ጌታችንን አላችሁትም እናንተ። ጌታችን እስኪመጣ ብላችሁ ለአላህ ነው የምትነግሩት ጭራሽ። አሁን የኔ ጥያቄ በተውሂድ አስተምሮ አላህ ምኑን ነው አንድ ያልሽው ስልሽ በአካሉ አንድ ነው አልሽ። እዚህ ጋር ተገልጦ ለእናንተ ለሙስሊሞቹ እኔ አላህ ነኝ ያለው አካል አላህ አይደለህም ጌታችን አይደለህም ያላችሁት የትኛውን አካል አይታችሁ ነው? ስንት አካል ነው አላህ ያለው? አላህ አንድ ነው። እዚህ ጋር የተገለጠውና አላቅም ያላችሁ የትኛውን አካል ነው? እንዴት መሰለህ አንተ ተረዳኸው መንገድ እንዴት ነው ታውቃለህ? እኔ ተረዳው ሲሆን ጽሁፉ የሚለው አላህ እኔ ነኝ ሲላችሁ እኔ ጌታችሁ ነኝ ሲላችሁ ጌታችን እስኪመጣ የምትሉት መልሳችሁ ለአላህ። አዎ እኛ ጌታችን እስከሚመጣ ድረስ ከዚህ ቦታ አንነቃነቅም ነው እንጂ እሱ ታዲያ አንተ አይደለህም አይደለም። ገባ? ጌታችን እስኪመጣ የምትሉት ማንን ነው? እኔ ጌታ ነኝ ሲል ጌታችን እስኪመጣ ብላችሁ የምትነግሩት ለማን ነው? ለጠያቂው ነው። ማን ጠያቂው? ጠያቂው ማን ነው? ሐስቡን
ጠያቂው ማን ነው? ሐስቡን እየሰማሁ ነው። ነው አይ እየጠየኩሽ እንጂ እኔ ጠያቂው ማን ነው? አንተ ያልከው እዚህ ጋር አላህ ጠየቃቸው ነው አይደለ? አላህ እኔ አላልኩም። ጽሁፉ ማን ነው የሚለው ነው ያልኩሽ ሐስቡን። እኔ ሳልሆን ጽሁፉ ማን ነው ነው የሚለው ጠያቂው። ይኸውልህ አላህ ይመጣና እኔ ነኝ ጌታችሁ ይላቸዋል አይደለ? ማን ነው እንደዛ የሚላቸው? ህዝቦቹን፣ ሙስሊሞቹ እናንተን አይደል? አዎ እነሱ ታዲያ ማለት ነው። ይሄ አረዳዱ እንዴት ነው ታውቃለህ? እኛም አረዳድ ሳይሆን ጽሁፉን አንብቢልኝ። ጌታችን እስኪመጣ ድረስ ጌታችን ለምሳሌ ጌታሽ መጥቶ አይ ጌታ እስኪመጣ ካልሽው አልመጣህም አይደለም እኮ እያልሽው ነው። ምክንያቱም ይኸው ጌታችሁ እኔ ነኝ እኮ እያለ ነው። ጌታችሁ እኔ ነኝ ሲላችሁ ማለት የነበረባችሁ ነበር አዎ ጌታችን ነህ ነበር አይደል? እናንተ ግን ምን አላችሁ? አይ ጌታችን እስኪመጣ ድረስ ከዚህ አንለቅም አሉ። አየሽ በቃ ጌታችን አይደለም እያሏችሁት ነው። በቃ እንዴት መሰለህ አንዳንድ ነገሮች ማለት ነው ዳይሬክት የሚፈቱ የማይፈቱ አሉ። አሁን ከዚህ ርዕስ ወጣ። አላህ በድጋሚ ይመጣል ይላል። አላህ እነሱ በድጋሚ ይመጣል። ሁለት ጊዜ ነው አላህ የመጣው። የመጀመሪያ የመጣው አላህ አይደለህም አላችሁት። እራሱ ደግሞ በድጋሚ ሲመጣ አንተ አላህ ነህ አላችሁት። ሁለት አካል ነው እዚህ ጋር ነው። አላህ መቶ ሲጠይቃችሁ ምን አላችሁ? አንተ አምላካችን አይደለም። በድጋሚ መጣ አይደለ ያለ ተመልሶ እሱ ማን ነው ድጋሚ መጣው? አላህ ተመልሶ ድጋሚ መጣ አይደለ? ከአላህ ሳይሆን እኮ ከሙሚኖቹ ነው ስህተትም እዚህ ጋር ቢኖርም ያለው ማለት ነው። ሐስቡን እህቴ በድጋሚ አላህ መምጣት ያስፈለገው ለምንድን ነው? አላህ መሆኑ ሊነግራቸው እኔ ነኝ አላህ። መጀመሪያ ለምንድን አላህ ነኝ አይተነው ስለማናቅ ሁለተኛ ጊዜ ካወቃችሁት እኮ ሁለተኛ መጥቶ እሱ አስረዳቸው ነው አይደለ? አይ ባቱን ነው እንጂ የገለጠላችሁ። የት አለ ባቱ ነው የገለጸላችሁ የሚለው? ያው ከዚያም አላህ ያው እዚች ጋር ሲመጣ አንተ አላህ አይደለም ያላችሁት ደግሞ መጣና ባቱን አሳያቸው የሚለውን አሳየኝ አንተ ዳይሬክት ማለት ነው። ባቱ ሲገልጽ ነው አረብኛው ላይ አለ እዚህ ላይ አምጡትን። ግን እዚች ጋር እንደዛ አይባልም ማለት አይባልም። ችግር የለውም። ባቱን ከሱ ድጋሚ መጥቶ ባቱን አሳይቶ እሱ መሆኑን አወቁት አይባልም። ይሄ ራሱ ችግር የለም። ቆይ ባቱን ተውላት ዲያቆን እና እዚች ጋር ቁርአን እኮ አለው እኮ ሲጀመር ቁርአን እኮ 6842 እኮ እዛ አይደለም። አሁን በዚህ ልክ እያወራችሁ ማለት ነው። አሁን የተያዘው ይሄኛው ሬስ እየጠየከኝ እኔም እየመለስኩልህ አይደለ? ድጋሚ አንተ ማለት ነው። ይሄ ደግሞ ከማለት በፊት ያላለውን አንዲት ነገር መጨመር አስፈላጊ አይደለም። ቁርአን ላይ ማለት ነው። ሐስቡን ሱራ 6842 ሱረቱል አልቀለም ላይ ያለው ሐዲስ እኮ ይሄ የዛ ማብራሪያው ሐዲስ እኮ ነው። ባት የሚገለጥበትን ቀን የሚለው ማለት ነው አይደል? 6842 ላይ ባት የሚገለጥበትን ቀን የሚለው የእሱ ማብራሪያ እኮ ነው። ሐዲሱ የቂያማ ቀንን እኮ ቁርአኑን እኮ እያብራራው ነው አይደል? ሐስቡን እኔ አሁን ማለት ነው ታውቃለህ የሆነ ነገር ማለት ነው እኛ ቁርአን ላይም ሆነ ሐዲስ ላይ ማለት ነው ምንም አይነት ነገር በራሳችን ኃይል የምንጨምረው የምንቀንሰው አልሙሂም ምን አሁን አንድ ጥያቄ ተጠይቀናል። አንዴ ሐስቡን ይሰማሻል? ይሰማኛል። ይህን ክፍል ሄደሽ ቼክ አድርጊው። ሐዲሱ ትክክል ያለ ነው። ቡሃሪ 7439 ላይ እጅግ ብዙ ቦታ ላይ ያለ ሐዲስ ነው። አላህ በሁለት አይነት በመጀመሪያ ስላላየነው ስላላወቅነው ነው ያልሹ ሌላ ችግር ያመጣብሻል። ምክንያቱም ድጋሚ ሲመጣ ሌላኛው ሐዲስ ላይ በሚያውቁት ቅርጽ መጣባቸው ነው የሚለው። በመጀመሪያ በማያውቁት ይመጣባቸዋል፣ ከዛ ደግሞ በሚያውቁት መጣ የሚል ሐዲስ ስላለ ማለት ነው። ስለዚህ ቡሃሪ 7439ን ቼክ አድርጊ። እንዲሁም ቡሃሪ 6573ን ቼክ አድርጊው። የለም ትርጉም ስህተት ነው ምናምን ከማለት ቼክ አድርጊው እሱን።